241ኛው የማድሪድ ደርቢ ዛሬ ይደረጋል። በስፔን ላ ሊጋ 7ኛ ሳምንት በማድሪድ ደርቢ አትሌቲኮ ማድሪድ ከሪያል ማድሪድ በዋንዳ ሜትሮፖሊታኖ የሚያደርጉት ጨዋታ ይጠበቃል። ያደረጓቸው 6 ጨዋታዎችን በማሸነፍ ሊጉን በ18 ነጥብ እየመሩ የሚገኙት ሪያል ማድሪዶች ከሜዳ ውጭ በሚያደርጉት ጨዋታ በውድድር ዓመቱ የመጀመሪያ ትልቁ ፈተና ይሆናል ተብሎ ይጠበቃል። በአንጻሩ አጀማመሩን ያላሳመረው አትሌቲኮ ከደርቢው ጨዋታ 3 ወሳኝ ነጥብ ለማግኘት 11 ሰዓት ከሩብ ላይ ይጫወታል። የአትሌቲኮ ማድሪድ አሰልጣኝ ዲያጎ ሲሞኔ ከጨዋታው በፊት በሰጡት ሀሳብ ጨዋታው ለማሸነፍ ማድረግ የሚጠበቅብን ሁሉ እናደርጋለን ብሏል። ወጣቱ የማድሪድ አለቃ ዣቢ አሎንሶ በኩሉ ለደርቢው ጨዋታ የበዛ በራስ መተማመን አስፈላጊ አይደለም ብሏል። በሁሉም ውድድሮች እስካሁን 240 ጊዜ የተገናኙት ሁለቱ ቡድኖች ሪያል ማድሪድ 117 ጨዋታዎችን በማሸነፍ ቀዳሚው ክለብ ነው። አትሌቲኮ ማድሪድ 60 ጨዋታዎችን ሲያሸንፍ በቀሪ 63 ጨዋታዎች አቻ ተለያይተዋል። በሪያል ማድሪድ በኩል አንቶኒዮ ሩዲገር፣ አሌክሳንደር አርኖልድ እና ፈርላንድ ሜንዲ በጉዳት የማይሰለፉ ተጫዋቾች ሲሆኑ በአትሌቲኮ በኩል ቲያጎ አልማዳ እና ሂሜኔዝ የማይሰለፉ ይሆናል።